ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ አርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ይህንንም አባቶቻችን ሰለስቱ ምዕት በሃይማኖተ አበው ምዕራፍ 21 ቁጥር 27 ላይ ኢትጹም በመዋዕለ ሰናብት ከመ ኩሎን መዋዕል፣ እንደ ሌሎች ቀኖች ዓርብ ረቡዕን እንደምትጾምበት ከሰኞ እስከ ዓርብ በአርባ ጾም እንደምትጾም አድርገህ በሰንበት ቀን አትጹም። ዘእንበለ አሐቲ ዕለተ ሰንበት በማኅተወ ፋሲካ፣ የፋሲካ የእሑድ ዋዜማ ከምትሆን ከአንዲት ዕለተ ሰንበት ከቀዳሚት በቀር አትጹም። አመሃሎ እግዚእነ ውስተ መቃብር፣ የሰማይና የምድር ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከዋለባት ከአንዲት ከቀዳሚት በቀር አትጹም ብለው ያችን ቀን እመቤታችን ሐዋርያት ከጸሎተ ሐሙስ ጀምረው ነው የጾሙት። ከዚህ ጀምሮ ጾመው ጌታ ሲነሳ ካላየን አንበላም ብለው ሐሙስ ማታ እንደቀመሱ እስከ እሑድ ድረስ ጾመውታል።